አስማእም ይህንን ስትሰማ በጣም ደነገጠች። ወደሱም እየተመለከተች ይህንን ካንተ አልጠብቅም ነበር፣ ትልቅ ሰው አይደለህ እንዴ? እንዴት እንደዚህ ትለኛለህ? አለችው። ድጋሚ እንደዚህ አይነት ንግግር የምትናገረኝ ከሆነ ለአባቴ ነው ወዲያውኑ ደብዳቤ ምጽፍለት አለችው። ንግግሯንም ሲሰማ በጣም ደነገጠ። እንደዛማ እንዳታደርጊ፣ እኔ ሌላን ነገር አስቤ አይደለም፣ ለመቀለድ ብቻ ነው እንደዛ ያልኩት አላት። አስማእም በንዴት የመስኮቱን በር ዘግታ ወደ ውስጥ ገባች። በቀጣዩ ቀን ምግብ ለመቀበል ስትወጣ ጎረቤቷ አልመጣም ነበር። በአራተኛው ቀን ተመልሶ መጣ። ሲመጣ ግን ምግብን አልያዘም ነበር። ድምፁንም ከፍ አድርጎ እንዲህ አላት፣ ከዛሬ በኋላ እኔ አንቺን የመካደም ግዴታ የለብኝም። አባትሽ የሰጠኝ ንብረት አልቋል። እንደውም ከራሴ ነበር ስሰጥሽ የነበረው። እኔ አንቺ ሰራተኛ አይደለሁም እያለ በንዴት ይናገራት ጀመር። በዚህ ሰዓትም አስማእ መስኮቱን ከፈተችውና እንዲህ አለች፣ እስካሁን ላደረክልኝ ነገር አመሰግናለሁ። ከዚህ በኋላ ግን እኔም ካንተ ምንም ነገር አልፈልግም። ሌላኛው ጎረቤቴ ኡሚ ሌይላ ጋር ሄጄ እሷ እንድትሰጠኝ አደርጋለሁ። ከዛሬ በኋላ እዚህ መምጣት አይጠበቅብህም አለችው። ያ ጎረቤትም እቅዱ ስላልተሳካለት በጣም ተናደደ። ድምፁንም ቀንሶ መሰራልሽን ነገር ጠብቂ፣ ያኔ አንቺን ወይም እኔን እንደሚያምኑኝ እናያለን። የገዛ አባትሽ ከቤቱ አውጥቶ እንዲጥልሽ ነው ማደርገው እያለ እየዛተ ወደ ቤቱ ሄደ። ኡሚ ሌይላ የተባለችው ጎረቤቷ ደግና ጥሩ ሴት ነበረች። ከገበያም ለአስማእ የሚሆን ምግብን ትገዛላት ጀመር። አስማእ ያንን ጎረቤቷን ትታ እሷ ጋር መምጣቷ የሆነ ነገር እንደተፈጠረ ገብቷታል። በዛኑ ቀንም አስማእ ኡሚ ሌይላ ጋር መታ ደብዳቤን ሰጠቻት። ይህንን ደብዳቤ ለአባቴ አድርሽለት አለቻት። ይህንን በሚነጋገሩ ሰዓት ያ ጎረቤቷ ሰምቷት ነበር። ኡሚ ሌይላንም ይከተላት ጀመር። አንድ ቀን ሌሊትም አስማእ ቁጭ ብላ ቁርአን እየቀራች ሳለ በድንገት ከቤቷ በኩል ኮቴን ሰማች። ወደ በሩም ጠጋ ብላ ስትመለከት ከበሩ ስር የተቀመጠ ደብዳቤን አገኘች። ደብዳቤውንም ከፍታ ስትመለከተው በጣም ደነገጠች። እሷን የሚያስፈራሩ ቃሎች እዛ ላይ ተጽፈው ነበር። አፌን ከፍታለው ምትይ ከሆነ ባንቺም በቤተሰቦችሽም ላይ መጥፎ ነገር ነው ማደርሰው። ሰዎች ሁሉ እንዲጠሉሽ ነው ማደርገው። ከተላላቆችሽ ጋር ባትሳፈጪ ይሻላል ይል ነበር። አስማእ ይህ ደብዳቤ ደረሳት ከጎረቤቷ መሆኑን አውቃለች። በአንዴ እንዲህ ሲቀየርባትም በጣም ደነገጠች። በዚህ መሃል አባቷ ኢስማኤልና ወንድሟ ናዲር ከጉዞ እየተመለሱ ነበር። በመንገዳቸውም ላይ ሳሉ ለአባትየው የሆነ ደብዳቤ ደርሰዋል። ደብዳቤውንም ከፍቶ ሲመለከተው ጎረቤቱ የላከለት ነበር። ደብዳቤውንም ከፍቶ በሚያነበው ሰዓት እንዲህ ይላል፣ አሰላሙ አለይኩም የናዲር አባት ሆይ፣ ይህን ደብዳቤ ላንተ ሳደርስልህ በጣም እያዘንኩ ነው። አደራይን ባለመወጣቴም አፉ በለኝ። ልጅህ አስማእ በድብቅ መጥፎ ነገርን ስታደርግ ደረስኩባት። በጀርባ ከብዙ ወንዶች ጋር ታወራለች። ይህንን ነገር ተይ አላህ አይወድም ብዬ ልመክራት ሞከርኩኝ። ነገር ግን እሷ እኔ በማውቄ በጣም ተናደደች። እንደውም ከኔ ምግብ መቀበል ትታ ከኡሙ ሌይላ ምግብን እየተቀበለች ነው ይላል። ይህንንም ሲመለከት ኢስማኤል ራሱን መቆጣጠር አቃተው። እንዴት ልጄ እንደዚህ ታደርጋለች? በጣም አሳፋሪ ተግባር ነው። ስማኝ ናዲር፣ ወደ ቤት ስንደርስ አይኗን ማየት አልፈልግም። ቀጥታ ከቤት ይዘሃት ወጥተህ ወደ በረሃ ይዘሃት ሂድ። እዛ ትተሃት ተመለስ። እዚህ ደብዳቤ ላይ የተጻፈው ነገር እውነት ከሆነ አላህ ያድናታል፣ ወደ ቤቷም ትመለሳለች። እስከዛው ድረስ ግን አይኗን ላያት አልፈልግም አለ። ኢስማኤል የዛ ቆሻሻ ጎረቤቱን ደብዳቤ አምኖ ተቀብሎት ነበር። ወደ ቤታቸውን በቀረቡ ጊዜ አባትየው ኢስማኤል ለልጁ ድጋሚ እንዲህ አለው፣ አሁኑኑ ከዚህ ይዘሃት ውጣ፣ እሷን ላያት አልፈልግም አለው። ናዲርም የአባቱን ትዕዛዝ ተቀብሎ ወደ ውስጥ ገባ። ወደ አስማእም በደረሰ ጊዜ ቀጥታ ነይ ከዚህ እንውጣ አላት። ሰላምታም አላቀረበላትም ነበር። አስማእም በድንጋጤ ወዴት ነው የምትወስደኝ? አባቴስ የት አለ? ከጉዞ አልተመለሰም እንዴ አለችው። ናዲርም እሱን እዛው ምንደርስበት ቦታ ስንሄድ ምታይ ይሆናል አላትና አስማእን ይዟት ረጅም ጉዞ አደረገ። ከዚህ በፊት ሰርታው ማታውቀውን ትልቅ ወንጀል እንደሰራች አድርገው ቅጣት ይሆናታል ብለው አስበው በረሃ ላይ ሊተዋት ነው። ምንም ያልገባትም አስማእ
ከቤቷ ብዙ ርቃ እንደተጓዘች ስታውቅ በፍርሃት ከዓይኗ እንባዎች ይፈሱ ነበር። ወንድሟ ናዲርንም ይዛ እባክህ ንገረኝ፣ ወዴት ነው የምትወስደኝ አለችው። ናዲርም በእህቱ መጨከን አልቻለም ነበር። ወደሷም እየተመለከተ እንዲህ አላት፣ እኛ ከሄድን በኋላ ለምን ያ ሁሉ ነገር ማድረግን ፈለግሽ? መልካሙ ጎረቤትንም ትተሽ ለምን ኡሚ ሌላ ጋር ሄድሽ? ይሄ ሁሉ ነገር ማድረግሽን ለምን አላሳወቅሽንም አላት። አስማአም በድንጋጤ እየተመለከተችው ምን ማለት ፈልገህ ነው አለችው። ወንድሟ ናዲርም በሚመለሱበት ጊዜ ጎረቤታቸው ስለላከው ደብዳቤ ነገራት። አባታቸውም ኢስማኤል ይህንን ሲመለከት በጣም እንደተናደደና አንቺን ማየት እንደማይፈልግ ከቤት አርቄ ወደ በረሃ እንድወስድሽ ማዘዘኝ አላት። ይህንንም ስትሰማ አስማ በጣም አለቀሰች። አባቴ እውነት ያንን ቆሻሻ አመነው? አንተስ ብትሆን ከልጅነቷ ጀምሮ ያሳደግካትን እህትህን ስነ ምግባሯን አታውቅምና ነው? እንዴት በዚህ ደረጃ እኔን ትጠረጥሩኛላችሁ አለችው። ናዲርም እኔና አባታችን እኮ ይህንን ያልነው ያለ ምክንያት አይደለም። ታዲያ አንቺ እንደምትዩ ተፈጥሮ ከሆነ ቀደም ብለሽ ለምን ደብዳቤ ያላክሽልንም አላት። አስማአም ደንግጣ እኔ እኮ ከአንድም ሶስቴ የበሺር መቀያየርን ጽፌ ልኬያለሁ፣ ለጎረቤታችንም ኡሚ ሌላ ደብዳቤ ሰጥቻታለሁ፣ እሷም ከዳችኝ ማለት ነው አለች። ናዲርም ለተወሰነ ደቂቃ ዝም ካለ በኋላ ጎረቤታችን እኮ ደግ ሰው ነው፣ እንዴት እንደዚህ ያደርጋል አላት።